እንወያይ። ጤና ይስጥልኝ አድማጮቻችን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ መጋቢት 24 ቀን 2017 ዓ.ም 7 ዓመት ሆናቸው። የቀድሞ ስርዓት ስልጣን ለቆ አዲስ ስርዓት በተመሰረተበት ለውጥ ከመነሻው የፖለቲካ እስረኞች መፈታታቸውና በውጪ ይንቀሳቀሱ ከነበሩ ተቃዋሚ የፖለቲካ ፓርቲዎችና ፖለቲከኞች አብዛኛዎቹ ወደ ሀገራቸው መግባታቸው የሀገሪቱ የሰብአዊ መብት ይዞታ የመሻሻሉና ጠቧል ሊባል የነበረው የፖለቲካ መድረክ ሊሰፋ የመቻሉን ተስፋ አንጸባርቆ ነበረ። ይሁንና ባለፉት 7 ዓመታት ከባድ ሰብአዊ እልቂት ያደረሰ፣ በርካቶችንም ያፈናቀለ፣ ንብረትም ያወደመ የትግራይ ጦርነት ተካሂዷል። ወደ አማራና አፋር ክልሎችም ተስፋፍቶ የነበረው ይኸው ጦርነት በፕሪቶሪያው የሰላም ስምምነት ቢያበቃም አሁንም አወዛጋቢ ጉዳዮች አልጠፉም። በኋላም የቀጠሉት የአማራ ክልል ጦርነትና በኦሮሚያም የሚካሄዱት ግጭቶች አልቆሙም። ከትግራዩ ጦርነት በኋላ እንደ በፊቱ አልቀጠለም እንጂ በአብይ የመጀመሪያው የስልጣን ዘመን ኢትዮጵያ ከኤርትራ ጋር ሰላም አውርዳም ነበረ። 7 ዓመታት ኢትዮጵያ በየዘርፉ ብዙ ለውጦች ያስመዘገበችባቸው ዓመታት ናቸው ሲሉ የሚያወድሱ እንዳሉ ሁሉ በሀገሪቱ ታሪክ ታይቶ የማይታወቅ ሰብአዊ እልቂትና የመብት ጥሰቶች የደረሱበት ጊዜ ነው ሲሉ የሚከራከሩም አሉ። የዛሬው እንወያይ የኢትዮጵያ ያለፉት 7 ዓመታት ጉዞ ጠንካራና ደካማ ጎኖችን ወደኋላ መለስ ብሎ ይቃኛል። በውይይቱ የሚሳተፉ 4 እንግዶችን ጋብዘናል። እነርሱም አቶ ሰሎሞን ተፈራ የፖለቲካ ሳይንስ ምሁር ከኢትዮጵያ፣ አቶ ተክለ ሚካኤል አበበ የሕግ ባለሙያ ከካናዳ፣ አቶ ያሬድ ኃይለማርያም የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር፣ እንዲሁም በስደት ላይ የሚገኘው ጋዜጠኛ ሳሙኤል አሰፋ ናቸው። እንግዶቻችን ጥሪያችንን ተቀብላችሁ በውይይቱ ለመሳተፍ ፈቃደኛ በመሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ 7 ዓመታት ወደ ኋላ ልመልሳችሁና የዛሬ 7 ዓመት የስልጣን ሽግግር ተደርጎ ከዚህ ቀደም ብዙም ይታወቁ ያልነበሩት አብይ አህመድ ጠቅላይ ሚኒስትር ሲሆኑ ምን ጠብቃችሁ ነበር? አቶ ሰለሞን፣ የነበሩት ችግሮች ተቀርፎ ኢትዮጵያ የሁሉም ዜጋ የምትሆንበት፣ ለሁሉም ቤት የምትሆንበት፣ ሁሉም እኩል የምታስተናግድበት፣ በዛ ውስጥ ደግሞ ኢትዮጵያነትን የኢትዮጵያ ማንነት የምታንጸባርቅበት እንደምትፈጠር ተስፋ ያደረኩበት ነበረ ብዬ ገልጻለሁ። ምክንያቱም የስልጣን ሽግግር ሲደረግ የነበረው በመጠመንጃ ነበርና ዋጋ ስለከፈልኩ እኔ ማስተዳደር አለበት የሚል ሳቤ ስለነበረው ነው። ነገር ግን የ2010 የመጣው የህዝብ ትግል በህዝብ መጣው ስርዓት ራሱ ህዝብ ስለሚጠብቅ ከበፊቱ የነበረው በተለየ መልኩ የተሻለች ኢትዮጵያ መገንባት ይቻላል በሚል እምነት ነበረኝ ማለት ነው። አቶ ተክለ ሚካኤል እርሶስ ምን ነበር የጠበቁት? አብይ ስልጣን እንደያዘ በፓርላማ ያደረገው ንግግር አለ። እሱን ነበር የጠበቅኩት። በመደመር መንፈስ፣ በወንድማማችነት ህዝቡን አለቃችን አድርገን ከዚህ በፊት የነበሩት የሰብአዊ መብት ጥሰቶች እንደማይደገሙ፣ ግልጽነት ያለው አሰራር፣ የህግ ተጠያቂነት ያለበት፣ ሙስና ባይጠፋም ይቀንሳል፣ ኢኮኖሚው ያድጋል፣ ቢዝነሶች በተለይ ትንንሽ ቢዝነሶች በጣም ይበረታታሉ፣ የፖለቲካ ምህዳር ይሰፋል፣ ተቃዋሚዎች በልብ ይንቀሳቀሳሉ፣ ይገባሉ፣ ይወጣሉ፣ ከጠበንጃ መልስ በሰላማዊ ትግል የሚያምኑ ተቃዋሚዎች ማለት ነው። የፍትህ ስርዓቱ ጥሩ ይሆናል፣ ዜጎች የዋስትና መብታቸው ይከበራል፣ የታሰሩም ካሉ አስቸኳይ ፍትህ ያገኛሉ፣ የሰብአዊ መብት ይጠበቃል። በተለይ ህዝቡ መካከል ተፈጥሮ የነበረው ብሔርን መሰረት ያደረገ ወይ ሃይማኖትን መሰረት ያደረገ ጥርጣሬ፣ ጥላቻ ካለ እሱን ባያስወግዱትም አትሊስት በተወሰነ መልኩ የመቅረፉ ሂደት ይጀመራል የሚል እምነት ነበረኝ። እሱን ነበር የጠበቅኩት። አቶ ያሬድ ምን ነበር የጠበቁት እርሶስ? ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ፓርላማ ተገኝተው ጋዜጠኞችን ማሰራችን ጥፋት ነው፣ እኛንን ሽብርተኞች እስካሁን ድረስ የማሰቃየት ተግባር ልክ የኑዛዜ የሚመስል ይቅርታ የሚመስል ነገር ተናግረው ከዚህ በኋላ ሰዎች ከህግ አግባብ ውጪ አይታሰሩም፣ አይጉላሉም፣ ሰብአዊ መብቶች ይከበራሉ፣ ምህዳሩም ይሰፋል የሚል ቃለ መሐላ አይነት ንግግር አድርገው ስለነበረ እኔም ሆንኩ በሰብአዊ መብት ላይ የምንሰራ ብዙ ሰዎች እንጠብቅ የነበረው እነዚህ ቃሎቻቸው እውነት ሆነው እናያለን የሚል ነበር። ጋዜጠኛ ሳሙኤል ምንድን ነበር የተሰማህ ያኔ እሳቸው ስልጣን በያዙበት ወቅት?
ትልቅ ተስፋ ነበረኝ። በተለይ በሚዲያው በኩል የተሻለ ምህዳር ይኖራል፣ የተሻለ ዲሞክራቲክ ሁኔታዎችና የሰብአዊ መብት የሚከበርበት ሁኔታ ይፈጠራል የሚል ተስፋ ነበረኝ። በሀገር ውስጥ የነበረውን የፖለቲካ ሁኔታ ይቀይሩታል። ከጎረቤት ሀገርም ጋር የነበረውን ውጥረት እንግዲህ ጦርነትም ሰላምም የሌለበት ብለው የገለጹት ሁኔታ ከመለወጡ ጋር ተያይዞ የኢትዮጵያ ታሪክ የሚለወጥበት አዲስ ምዕራፍ ነው የሚል ምልከታ ነበረኝ። ህዝቡ የቀድሞውን ስርዓት ለመቃወሙ ገፊ ተብለው በተደጋጋሚ የሚጠቀሱት ምክንያቶች የፖለቲካና የፕሬስ ነጻነት፣ የሰብአዊ መብት መታፈን፣ ስልጣንና የሀገሪቱ ሀብትም በተወሰኑ ወገኖች ቁጥጥር ስር መሆን ናቸው። ዛሬ ከ7 ዓመት በኋላም እነዚህ ጥያቄዎች ዳግም እየተነሱ ነውና ለውጡ እነዚህን ጥያቄዎች አልመለሰም ማለት ነው። አቶ ተክለ ሚካኤል ከጠበቅኩት በተቃራኒ ሆኗል በእኔ በኩል። ምክንያቱም ጦርነት ውስጥ ገባን አይደለም፣ ረጅም ከ2020 በፈረንጆቹ እስከ 2022 የቆየ በጣም ደም አፋሳሽ ጦርነት ውስጥ ገባን። አሁን ደግሞ ያለፉትን ጥቂት ዓመታት ደግሞ የጸጥታው ችግር በጣም ተከስቷል። ጦርነት አሁንም ያው በአማራው ክልል ኦሮሚያም ውስጥ አለ ከፋኖ ኃይሎች ጋር። በተለይ ደግሞ ጦርነት መቼም አንድ ነገር ነው፣ የእርስ በርስ ጦርነት ግን የጸጥታ ደግሞ ከቦታ ቦታ ሲንቀሳቀሱ አውቶቡሶች ይቆማሉ፣ ይዘረፋሉ፣ ብር ይጠየቃል። ኢኮኖሚው እንደተፈለገው ማደግ አልቻለም። ድህነት ሰፋ፣ ሙስና በጣም ተንሰራፋ። ነጻነት፣ የፖለቲካ ነጻነቱ በጣም ጠቧል። የፖለቲካ ተቃዋሚ የሚባል ለስም ያህል ነው እንጂ የሉም። አብዛኞቹ እስር ቤቶች ናቸው። 2 ዓመት ሙሉ ፍትህ አላገኙም። አሁን ለምሳሌ እነ ክርስቲያን ታደለም ብትወስጂ ትክክል ናቸው አይደሉም ለማለት አይደለም ማለት ግን አትሊስት ሰው ፍትህ ቶሎ ማግኘት አለበት። ቢያንስ የፍትህ ስርዓቱ የዋስትና መብቶች ይነፈጋሉ፣ የፍርድ ቤት ትዕዛዝ አይከበርም። ለእኔ ትንሽ በጣም ከጠበቅኩት በጣም በተቃራኒው ነው ያለው ሁኔታ ብዬ ነው የማስበው። አቶ ተክለ ሚካኤል ለውጡ ከጠበቅኩት በተቃራኒ ነው ብለዋል። አቶ ሰሎሞን በዚህ ይስማማሉ? አቶ ተክለ ተቃራኒ ብሎ ያነሱ ላይ ዜጎችን በብሔር መከፋፈል ሲሰሩ የነበሩ ታሪኮች አሁን የተጀመረ ጉዳይ እንዳልሆነ እና በተለይ አሁን የብልጽግና ፓርቲ ወይም ደግሞ ገዢ ፓርቲ የፖለቲካ ለውጥ ከመጣ በኋላ ኢትዮጵያ እንደ ኢትዮጵያ መፈወስ የምትችለው በመደመር እሳቤ እንደሆነና በመደመር እሳቤ በተለይ ማንኛውም ዜጋ ማንኛውም ማህበረሰብ ያለውን ቁርሾ ከሀገር መንግስት ጋር ተያይዞ ከሀገር ግንባታ ጋር ተያይዞ የምነሱን የፖለቲካ ጥያቄ የታሪክ ጥያቄ መፈታት ያለበት በመደመር እሳቤ እንደሆነ በተለይ ጊዜ ስነሳና በዛም የብሔራዊ እርቅ ኮሚሽን ተቋቁሞ ይህን ስራ እየሰራበት ያለ ሂደት አለ። ሁለተኛ በኢህአዴግ ጊዜ በፍትህ ህገ መንግስት የተቀመጠ ህግ አለ። በዛ ውስጥ እያንዳንዱ ዜጋ እያንዳንዱ ብሔር ራሱን የማስተዳደር መብት እንዳለ በህገ መንግስቱ የተቀመጠ ያለ። ከዛ አኳያ በተለይ በኢህአዴግ ጊዜ የነበረው አግላ የፖለቲካ ስራ ነበረ። አብዛኛው የሚያውቃሉ። በተለይ የፍትህ ህገ መንግስት ተቃራኒ የሆነ የመመረጥና የመመረጥ መብት እንዳለ ማንኛውም ዜጋ በግብር መንግስት ሲነገር ግን ለአራቱም ፓርቲዎች ብቻ እንደሰጠና 5ቱም ክልሎች የተገደሉበት የመመረጥም የመታዘብም ምንም መብት እንደሌላቸውና የወደፊት ኢትዮጵያዊ ሆነ የመቀጠል ጥያቄ የተፈጠረበት ሂደት እንዳለ ማንም ዜጋ የማያውቅ ጉዳይ ነው። ለውጡ ከመጣ በኋላ ሁሉም ኢትዮጵያዊ እንደ ኢትዮጵያ ማንኛውም ውስጥ መሳተፍ እንዳለበት የመመረጥ ፍትህ ህገ መንግስት የሰጠው መብቶች መጠቀም እንዳለበት ኢንክሉሲቭ መብት የሰብአዊ መብት መጠቀም እንዳለበት ከዛ የአግላይ የነበረ ፖለቲካ ሰዓት እንሻ ያደረገበት አቶ ተክለ ሚካኤል ምን ሀሳብ ነው አለኝ። ሌላ በፖለቲካል ስፔስን ከመጥፋት አኳያ የተሰራ ስራዎች ከመጀመሪያ ጀምሮ በተለይ ፖለቲካ ፓርቲዎች እንዳይንቀሳቀሱ እንዳይደራጁ ሲያደርግ የነበረው አዋጅ መጀመሪያ እርምጃ ተወስዶበት የተሻሻለበትና ከሀሳብ ጀምሮ ማለት የቀየረበት ትርክት ራሱ የሀገርን አንድነትን የሀገርን ላውነትን ራሱ የሚነስላለ ማለት አሁን ገዢ ፓርቲ ሙሉ በሙሉ አሸንፏል። ግን ሀገር ነው ኢትዮጵያ የሁላችን ነው ብሎ ለተቃዋሚ ኃይሎችም ስልጣን ያካፈለበት ሼር ያገረበት ሂደት የነበረበት ሂደት ነው። ስለዚህ አንዳንድ ቦታዎች ግጭት ትክክል ምንም እንትን የለም። ግን ግጭቶች መቼ ነው መንስኤው የተጀመረ መቼ ነው ማነሻ ጣለበት መቼ ነው ብለን ማሰብ ወደ ኋላ ተመልሰ ሪፈር ማድረግ አስፈላጊ ነው። ቅድም የፍትህ ጉዳይ አንስቷል አቶ ተግሬ ማለት ለምሳሌ ፍርድ ቤት አሁን ከየትኛውም አጋዝ ከየትኛው ሰዓት ውስጥ የተሻለ እንደሆነ ማንም የኢትዮጵያ ሕዝብ የማገበትና ለዚህ ተጨባጭ መረጃ ደግሞ በፍትህ ህገ መንግስት ውስጥ ማንም ሰው ማንም መስደብ እንደሌለበት ምራጋር ይህን ጠቅላይ ሚኒስትር ጭምር ሚኒስትሮች ጭምር ተሰደው ስድቡ እንደ ትችት ወስዶ ያለፉበትና እያንዳንዱ በዛ ፍርድ ቤቱ
በዋስትና መብት የፈቀደበት ወጥ መጥቶ የሚከራከርበት ሂደት ያለበት በየትኛውም ውስጥ ያልነበረ ሂደት አለ። አቶ ያሬድ ከለውጡ በፊት እንግዲህ ይነሱ የነበሩ ጥያቄዎች ቅድም እንደጠቀስኩት አሁንም ዳግም እየተነሱ ነውና ለውጡ ምን ፈየደ የሚሉ ጥያቄዎችም ይነሳሉና እርሶስ ይሄን እንዴት ነው የሚያዩት? አቶ ሰለሞን ያቀረቡትን ሀሳብ ሙሉ በሙሉ ነው የምቃወመው። ትክክለኛም ግምገማ አይደለም። በመሰረቱ እውነት እንነጋገር ከተባለ በዚህ ባለፈው 30-40 ዓመት ውስጥ ኢትዮጵያ ውስጥ እንደዚህ አይነት የከፋ የሰብአዊ መብት ጥሰት የተፈጸመበት መንግስት የህግ የበላይነትን ለማስጠበቅ የመንግስታዊ ተቋም በዚህ ደረጃ ደካማ የሆነበት ስርዓት አልበኝነት የሰፈነበት እንዲህ አይነት ወቅት ኢትዮጵያ ውስጥ ምናልባት ወደ ኋላ ረዘም ያለ ጊዜ መጓዝ ይኖርብን ይሆናል። ከመጀመሪያው የሲቪክ ምህዳሩን፣ የፖለቲካ ምህዳሩን፣ የሚዲያ ምህዳሩን ለማስፋት የህግ ማሻሻያዎች ተደርገዋል። ነገር ግን እነዚህን የተከፈቱ ምህዳሮች ህዝቡ ሊያጣጥም የሚችልበት የሰላም የተረጋጋ የፖለቲካ አውድ ግን መምጣት አልቻለም። ያ ደግሞ ያልቻለው ምክንያት በጣም ደካማ የሆነ ማዕከላዊ መንግስት ዙሪያውን በታጠቁ በተደራጁ ከህግና ስርዓት ቁጥጥር ውጪ የወጡ ኃይሎችን የፈጠረ ስለሆነ ነው። አንዱ ትልቁ ነገር ከአቶ ሰለሞን ጋር የማልስማማው ነገር ከዚህ በፊት ኢህአዴጎችም ችግር አለባችሁ ሲባሉ ከደርግኛ እንዲሻላለን ነበር የሚሉት እና አሁንም ደርግን ከዛ ደግሞ ወደኋላ ኢህአዴግን እየጠሩ ከነዛ ስርዓቶች ስለምንሻል በዛ ደረጃ አመስግኑን አይነት ነገር ይሄ የኢትዮጵያ ህዝብ ዲሞክራሲያዊ ስርዓትን፣ ሰላምን፣ የተሻለ አስተዳደርን አይገባውም የሚል ወይም እኛ በምንሰጠው ልክ ነው የሚገባው ከሚል እሳቤ የመነጨ ሁሉ ነው የሚመስለው እና ይሄ በጣም በጣም የተሳሳተ ነው እና ያሳለፍናቸው 5-6 ዓመታት ዜጎች በነጻነት ከአንድ ክልል ወደ ሌላ ክልል እንኳን መንቀሳቀስ አይችሉም። ሰዎች በማንነታቸው ምክንያት በተለይም ከኦሮሚያ ክልል በጅምላ ሲጨፈጨፉ ነበር፣ በጅምላ ሲሳደዱ የኖሩበት ነው። አብዛኛው ክልል ውስጥ በጣም ታይቶ በማይታወቅ ሁኔታ ደም አፋሳሽ የሆኑ ግጭቶች አሉ። ዜጎች በየቀኑ ይታፈናሉ። ድሃው የሀገራችን ህዝብ የአውሮፕላን ትኬት መግዛት አይችልም፣ ግን አሁን ተገዶ በአውሮፕላን ነው የሚሄደው። አብዛኛው የሀገሪቷ ክፍል ወጣ ሲባል አፈና አለ። ይሄ የሰው ህይወት የረከሰበት ኢትዮጵያውያኖች አገራቸውን በባለቤትነት በፈለጉት የሀገሪቷ ክልል ተንቀሳቅሰው መኖርና መስራት የማይችሉበት የዜጎች መብት በእጅግ አስከፊ በሚባል ደረጃ የተረገጠበት ወቅት ቢኖር ይሄ ያሳለፍናቸው 5-6 ዓመታት ናቸው። ስለዚህ እንዲህ አይነት አስከፊ ስርዓት ኖሮን አያውቅም ከዚህ በፊት። አመሰግናለሁ። ጋዜጠኛ ሳሙኤል፣ በሀገሪቱ የፕሬስ ነጻነት ይዞታ የዛሬ 7 ዓመት እንዴት ነበረ? አሁንስ ምን ደረጃ ላይ ይገኛል ትላለህ? እስከ ቅርብ ጊዜ ድረስ ኢትዮጵያ ነበርክና። እንግዲህ ከለውጡ በኋላ ብዙ ተስፋ ታይቶም የነበረው በሚዲያው አቅጣጫ ነው። የሚዲያ ነጻነት ከዛ በፊት አፈና ነበር በኢህአዴግ ስርዓት እንደሚታወቀው። ጋዜጠኞች ይታሰራሉ፣ ይሰደዳሉ እና ያ ሁኔታ ይቀየራል የሚል ግምገማ ነበረ። በተለይ ደግሞ ጠቅላይ ሚኒስትሩም በነበራቸው ኢኒሼቲቭ የሚዲያ ሎ እንዲሻሻል አድርገው ነበረ ወደ ስልጣን በመጡበት በእኛ 2010 እና 11 ማለት ነው በኢትዮጵያ። ከዛ በፊት ከነበሩ 14 ዓመታት ጋር በማነጻጸር ጋዜጠኛ ያልታሰረባት ሀገር ተብላ ነበረ የለውጡ ሰሞን ማለት ነው። ከዛ በኋላ ያለውን ሁኔታ ብንመለከት ግን በጣም አስከፊ እንደሆነ ቁጥሮች ይናገራሉ። እንግዲህ በቅርቡ ኢንተርናሽናል ሚዲያ ሰፖርት የተባለ ዓለም አቀፍ ድርጅት ያወጣው መረጃ አለ። በ2024 ብቻ 43 ጋዜጠኞች ጥቃት ደርሶባቸዋል። 28 የታሰሩ 15 ደግሞ የታገቱ ናቸው ብሏል። እነዚህ እንግዲህ መረጃዎች ናቸው። ሲፒጄም ደግሞ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት እንደዚሁ ያወጣው መረጃዎች አሉ። የ5 ዓመቱን የኢትዮጵያ በጣም የፕሬስ ነጻነትና አፈና ከሚካሄድባት አገሮች አንዷ እንደሆነች ሲፒጄ አረጋግጧል። እና በእነዚህ ባለፉት 5 ዓመታት 92 ጋዜጠኞችና የሚዲያ ሰራተኞች ተሰደዋል ብሏል። ይሄ እንግዲህ በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ድንበር የለሽ ጋዜጠኞች ቡድንም ደግሞ ከ2020 ጀምሮ ማለት ነው ባለፉት 5 ዓመታት 58 ጋዜጠኞች ከሀገራቸው ተሰደዋል የሚል መረጃን አውጥቷል። እና የሚዲያ ህጉ እየጠበቀ ሴንሰርሺፕ እየከፋ የመጣበት ሁኔታ ነው ያለው። ዶክተር ሙላቱ አለማየሁ የሰሩት አንድ ጥናት አለ ከዚህ በፊት የሰሩትና እሱ የኤትኒፊኬሽን ኦፍ ኢትዮጵያ ሚዲያ ሲላልና የሚዲያዎች በጣም በብሔር ፖለቲካ ጡዘት ውስጥ እንዳሉ
ፖላራይዜሽን በጣም እንደተስፋፋ ሌሎችም ጥናቶችን ይፋ አድርገዋል እና እነዚህ ወቅቶች ለጋዜጠኞች እና ለሚዲያው በጣም አስከፊ ጊዜዎች እንደነበሩ ማየት ይቻላል። በፌዴራል መንግስት ብቻ ሳይሆን የክልል መንግስታትም ጋዜጠኞችን የሚያስሩበት ሁኔታ እንደነበር ታይቷል። በትግራይ ጦርነት ወቅት ማለት ነው። ከመንግስት ጋር ይሰራሉ ተብለው የታሰሩ ጋዜጠኞች አሉ እና እነዚህ 5 ዓመታት እንግዲህ ለሚዲያው ለሂውማን ራይትስ ዲፌንደሮች በጣም ጥሩ ዓመቶች አልነበሩም ማለት እችላለሁ። በአጠቃላይ የጋዜጠኞች እስር፣ አስገድዶ መሰወር፣ በጦር ካምፕ ውስጥ ማሰር፣ ሰብአዊ መብት ጥሰቶች አሁን ጠቅላይ ሚኒስትሩም የተናገሩት ነገር ነበር። ባለፈው የብልጽግና ፓርቲ ጠቅላላ ጉባኤ በሚደረግበት ቶርቸር ቆሟል የሚል ንግግር ተናግረው ነበር። ብዙ ጋዜጠኞች ግን ቶርች እንደሚደረጉ የሚታወቅበት ሁኔታ ነው ያለው። አቶ ተክለ ሚካኤል ባለፉት ዓመታት በኢትዮጵያ የሕግ የበላይነትን ጥያቄ ውስጥ የሚያስገቡ ብዙ ሁነቶችን የሚያነሱ አሉና ምንድነው የእርስዎ አስተያየት? ከፍትህ ስርዓቱ ጋር በተያያዘ እኮ የፓርላማ ቀርቦ ጠቅላይ ሚኒስትሩ ራሱ ቃል በቃል በዋትስአፕ እና በቴሌግራም ጉቦ የሚቀባበሉ ዳኞች እንዳሉ እናውቃለን። ከዛ በፊት መግለጫ ሙሉ አውጥተዋል። እኛን ያስቸገሩን ጉቦኛ አቃቤ ሕጎችና ዳኞች ናቸው የሚል ስቴትመንት ከመንግስት በኩል። አንድ መንግስት እንዲህ አይነቱ ነገር ካለ ኢሚዲየትሊ የአስቸኳይ ጊዜ አዋጁን የሚያሳውጅ እኮ ነገር ነው። የፍትህ ስርዓት ከማሰነ ከተበላሸ የህግ የበላይነት ኢትዮጵያ ውስጥ መንግስት ጭራሹ ነው ሀሳቡ ኮንሰፕቱን አንደርስታንድ ያደረገውም አይመስለኝም። ምክንያቱም የህግ የበላይነት ማለት በመሰረቱ በሀሳብ ደረጃ መንግስትን የሚያደርጋቸውን ድርጊቶች፣ የሚወስናቸውን ውሳኔዎች፣ የሚያወጣቸውን አዋጆች፣ እርምጃዎች በህግ ብቻ እንዲያደርግ የሚያርቅ የሚቆጣጠር ሀሳብ ነው ወይም የህግ ባህል ነው የህግ የበላይነት የሚባለው። ኦኬ፣ ለምሳሌ መንግስት ኮሪደር ልማት ሰራለሁ ሲል በስነ ስርዓት ለባለ ሀብቶቹ የንብረት መብት ላላቸው የኢትዮጵያ ህገ መንግስት የንብረት መብት የተከበረ ነው። በሰዎች በ3 ቀን በ4 ቀን ኖቲስ በአስቸኳይ ልቀቁ ተብሎ ያለ ካሳ ወይ ያለ በቂ ካሳ ያለ ምትክ ከቤታቸው ተፈናቅለው ከተማ ብልጭልጭ ለማድረግ ሌላ ተጨማሪ የሚያመጣው ትርፍ የለም እኮ ለአይን ነው። ያለ ኖቲስ ያለ ሂሪንግ እዚህ ሀገር ንብረት ሲወሰድ የሚኖርበት ሀገር በጣም ረጅም ዓመታት ፕሮሰስ ይወስዳል። የንብረት መብት የተቀደሰ መብት ነው። በጣም ሴክሬድ ነው። ዝም ብሎ መጥቶ መንግስት ብድግ ብሎ አይ የኔ ነው ይሄ መሬት ስለዚህ ለቀ ሄድክ ተብሎ አይወሰድም እና የህግ የበላይነት ኢትዮጵያ ውስጥ አለ ለማለት በጣም በጣም ይከብዳል። አመራር ላይ ስልጣን ላይ ያሉት ኃይሎችም አብይ ራሱ ፓርላማ ቀርቦ ፓርላማ ሲጠይቁት ምን አገባችሁ? ይሄን ያመጣሁት ብር ነው ከውጭ ሀገር ለምኜ፣ ስለዚህ አይመለከታችሁም። አንድ ጠቅላይ ሚኒስትር ሃውስ ኦፍ ሪፕሬዘንታቲቭ አለቃው ነው፣ ህዝብ አለቃችን ነው ብሏል። ሊቆጣጠር ስለሚያወጣው ገንዘብ ስፔንዲንጉን መቆጣጠር ካልቻለ የህግ የበላይነት የቱ ጋር ነው ያለው? እና የህግ የበላይነት ኢትዮጵያ ውስጥ በጣም 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 በእውነት የለም በሚባልበት ደረጃ ነው ብዬ መናገር እችላለሁ። እነ ክርስቲያን ታደለን ፖለቲካሊ ኮዛቸውን አልጋራም፣ ግን ኢሚዩኒቲ አለው። ለምሳሌ አይደለም የፓርላማ ተወካይ ነው፣ ያለመከሰስ መብት አለው። እሱን ሳያነሱ 8 ወር ሙሉ ወስደው ቶርቸር አድርገው ሕክምና ከልክለው ጠበቆቻቸው እንዳያቸው አድርገው ቤተሰብ እንዳያቸው አድርገው ሄደው ግቢ ላይ ደብድበው ወስደው ከዚህ በላይ ህግ የበላይነትን መጣስ የታለ ታዲያ? አቶ ሶሎሞን፣ መንግስት ባለፉት 7 ዓመታት የኢኮኖሚ እድገት ማስመዝገቡን ዋና ከተማዋን አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ልዩ ልዩ የመሰረተ ልማት ግንባታዎችን ቅድም አቶ ተክለ ሚካኤል ያነሱትን የኮሪደር ልማት በማካሄድ ላይ መሆኑን ይናገራል። ይሁንና ኢኮኖሚው አድጓል ቢባልም የኑሮ ውድነት ተባብሷል። የዜጎች የመግዛት አቅምም በእጅጉ ቀንሷል። እንግዲህ በልማት ስራዎች ሰበብም ብዙዎች ከየመኖሪያ አካባቢዎቻቸው መፈናቀላቸው በተለይ ከቅርብ ዓመታት ወዲህ ጎልቶ ታይቷልና ይህን ተቃርኖ እንዴት ነው የሚያዩት እርስዎ? አሁን ያለውን ስርዓትን ከደርግ ወይም ደግሞ ከኢህአዴግ ጋር አንዳንድ ደግሞ ወደዛ ወደ 100 ዓመታት ወደ 50 ዓመታት ተመልሶ የማወዳደር አርጊመንቶችን ሰምቻለሁና ደርግ ስልጣን ሲይዝ አጠቃላይ የኃይለ ሥላሴ ሲሰራ የነበሩ ስራዎችን ሙሉ በሙሉ ዲስሚስ ማድረግ ነው ወይም ደግሞ ማፍረስ ነው። ቀጥሎ ኢህአዴግ ስልጣን ሲይዝ የነበረው ሁሉ ከመከላከያ ሰራዊት ጭምር ኢትዮጵያ ውስጥ ያለው ተቋማቶችን በማፍረስ ነው። ነገር ግን የለውጡ መንግስት ስልጣን ከያዘ በኋላ ከዛ በተለየ መልክ ሲሰሩ የነበሩ ስራዎችን እውቅና ሰጥቶ በደርግ ጊዜ ኢህአዴግ ጊዜ ሰሩ ስራዎቹ ጥሩ እውቅና በሀገር ደረጃ ሰጥቶ ነገር ግን ሊታረሙ የሚገቡት መጥፎ ነገሮች በሰላማዊ መንገድ በእርቅ
መታረም እንዳለበት ሪፎርም አድርገው የሰራ ስራዎች አለና ይሄን ደግሞ ማንም ሊገነዘብ የሚገባ ጉዳይ ነው። ሌላ ኢትዮጵያ ውስጥ ያለውን አንዳንድ ቦታ ያለውን ግጭቶች እንደ አርጊመንት የተነሳው ለምሳሌ ምናልባት አቶ ያሬድ ተክለ ሚካኤልም በ2008 በ2009 በ2010 ከአዲስ አበባ እኮ ከዋና ከተማ 20 ኪሎ ሜትር በፍጹም ማንም ሊሄድ አይችልም ማንም ማለት። ስለዚህ አሁን ያለውን ችግር እዛም ያለው ግጭት አሁን የተፈበረከ ወይም ደግሞ አሁን የተፈጠረው አርጎ ማሰብ ጭፍን ተቃውሞ ስለማስበው ያኛ ነገር እሳቸው በደንብ እና ጉዳይ ብዬ ስለምረዳ ነው። አሁን የተነሳው ሌላ የኑሮ ውድነት በመሳብኖች አሉ። በእርግጥ የኑሮ ውድነት እንዳለ ምንም ይታወቃል። ይሄ አንዱም የዓለምና ወራነታ ማለትም በጣም አስፈላጊ ነው። ዓለም ምን ውስጥ ነው ያለችው ብለን ማሰብ ለዛው ግን መንግስት በተለያየ ጊዜ ድጎማ ለማድረግ ጥረት እያደረገ ያለበትና ኢቭን ይሄ በተጨባጭ ቅና የሰጠበት ሂደት አለ። ሌላ የኮሪደር ጉዳይ የተነሳ አንዱ ነው። ምናልባት የኮሪደር ጉዳይ በትንሹ የሚታይ ጉዳይ አይደለም። ከልማት በሻገር ብዙ ትርጉም ያለው ስራዎች ናቸው። በአዲስ አበባ በተለይ ክልሎች እየሰሩ ያሉት ማለት ነው። በተለይ ቅድም አቶ ተክሌ እንዳነሱት ኢትዮጵያ ውስጥ የመከፈሉ በብሔር በሃይማኖት መከፈል እንደነበረው ሁላችን ላስተባብር ብችል ኢትዮጵያ በጣም ብዙ ታሪክ እንዳላት ይታወቃል። አንዳንድ ጊዜ ግን ሲንግል ማለት ብቻ ሰሌክት አድርገን ኢትዮጵያን ለመካፈል የሚደረጉት ጥረቶች እንዳለ በኢህአዴግ ጊዜ በከፍተኛ ሁኔታ የተሰራበት ይታወቃልና ያኛ ለመመለስና ኢትዮጵያ ወደፊት የምትሻገርበት ሂደት ለመፍጠር እያንዳንዱ ኢትዮጵያ አላት ብሎ ታሪኮች በዚህ በኮሪደር ልማት ውስጥ ሰርቶ የኢትዮጵያን ታሪክን በሚያጠሩ ነው ተራድሮች አሉ። ምናልባት ሩቅ ናችሁ ላታውቁ ትችላላችሁ፣ ግን በተጨባጭ አዲስ አበባ ውስጥ ያሉት ለዚህ ምስክር ናቸው። ለዚህ የካሳንቺስ መጠየቅ ትችላላችሁ፣ የፒያሳይት መጠየቅ ትችላላችሁ። እያንዳንዱ ዜጋ በየመድረኩ ኮንሰርት አድርጎ ተመካክሮ ተለዋጭ ቦታ ሰርቶ የሚሰራበት ቤት የሚሰራበት ተቀምጦ ኢቭን ቤት የሚሰራበት እንኳን ቤት ሰርቶበት የገቡበት ሂደት እንዳለ ይሄ የካሳንቺስ ህዝብ ወይም ደግሞ የፒያሳ ህዝብ አጠቃላይ ለዚህ ምስክር ነው። የሳውዝ አፍሪካን መሪም እንዳሉ፣ የኬንያ መሪዎች እንዳሉ፣ አጠቃላይ የአፍሪካ ዲፕሎማቶች እንዳሉ፣ የዓለም ዲፕሎማቶች እንዳሉ በሚዲያ ሲያዩ ውሸት ብሎ ሲያስቡ በተጨባጭ ገብቶ ሲያዩ እንደ ታሪክ ያዩበት በጣም የተደነቁበት ይሄን ተሞክሮ ደግሞ ወራጃቸው ወስዶ አፕላይ ለማድረግ እየሰሩ ያሉ ሀገሮች እንዳለ እኛ ግን የማይገባን ኢትዮጵያኖች ሆነን ግን ይሄኛው ነገር ውቅና ማንሰጥበት ብዙ ጊዜ ጥያቄ ነው። ሌላ የሙስና ጉዳይ የትኛው ቦታ እንዳለ ይታወቃል። ይሄ ማለት ግን መንግስት እንደ መንግስት ሙስና ላይ ብሹ አስራለ መረባረብና ጠንካራ እርምጃ ለመውሰድ እንዳለ አምናለሁ እየሰራ መሆኑ ነው። ምናልባት ትናንትና የጸጥታ ምክር ቤት ወይም ሴክሬታሪ ካውንስል ትናንትና መግለጫ ሰጥቶ ነበር። ምናልባት ተሳስቶ ከሆነ በብልሹ አሰራር ላይ በሙስና ላይ መንግስት ጠንካራ እርምጃ መውሰድ እንደሚችልና አቅጣጫ እንዳስቀመጠ ምናልባት ይሄን ላታውቁ ይችላል። ሙስና የትም ቦታ ሀገር አለ፣ ግን ህግ በላይነት በየትኛውም ቦታ በየትኛውም ኮንፈረንስ ውስጥ ኮምፕሮማይዝ የማይደረግ ነው። ሌላ የሚዲያ ነጻነት ጉዳይ የተነሳ ብሎች አሉ። ምናልባት ፍሪደም ፕሬስ ፍሪደም መከበር እንዳለበት በተለይ አንድ ሀገር በዲሞክራሲ ተራዳብሎ የምታሰብ ሀገር ለዚህ ትልቁና ዋና ጉዳይ ነው። በዚህ ዙሪያ ግን ነጻነት እስከመቼ ድረስ የት ድረስ ይደርሳል ብለን ማየት በጣም አስፈላጊ። ለምሳሌ በአማራ ክልል ጠመንጃ ይዞ ሲንቀሳቀስ የነበረው የተያዘ ጋዜጠኛ አለ። ስለዚህ ይሄ ጋዜጠኛ መያዝ ያለበት ጋዜጣና ማይክ ነው እንጂ ጠመንጃ ይዞ በየጫንካ በየሸንተሩ መከላከያ የሚተኮስበት ሂደት ውስጥ ይሄ የጋዜጠኝነት ነጻነት ተብሎ የሚታይበት እኔ ትርጉም አይገባኝም። በዛ አኳያ ይሄ ማለት ያለብን ጋዜጠኛ ሳሙኤል እስከ ቅርብ ጊዜ ድረስ ኢትዮጵያ ነበር። ከአሁን አቶ ሰለሞን ያሏቸውን ሰምተሃል። እንግዲህ ኢኮኖሚው አድጓል ቢባልም ኑሮ ተወዷል። የልማት ስራዎች ሲከናወኑም ከስራቸውም ከአካባቢያቸው የሚፈናቀሉ አሉና ምንድነው አንተ ያየኸው የታዘብከው? እንግዲህ እነዚህ አመታት ህገ መንግስት ያልተቀየረበት አመት ነው። እንግዲህ ከለውጡ በኋላ ያለው የፖለቲካ ስርዓቱ ፌዴራሊዝሙ እንዳለ ነው። ክልሎች እንዳሉ ናቸው። እንግዲህ የተቀየረው መሪና ፓርቲ ነው። የተቀየረው ፓርቲ ደግሞ በአብዛኛው በቀድሞ ስርዓት ውስጥ በኢህአዴግ ውስጥ የነበሩ ናቸው። እንግዲህ ብልጽግና ወይ ኢህአዴግን በደንብ ኢሚቴት ማድረግ አልቻለም ወይም አልፈለገም የሚል ግምገማ ነው ያለኝ። እንግዲህ አሁን ቀድሞ የነበሩት ተናጋሪ በአማራ ክልል መሳሪያ ይዞ የታየ ጋዜጠኛ አለ ብለዋል። እውነት ነው። በተለያዩ ፖለቲካ ቡድኖች የሚያሰልፏቸው ጋዜጠኞች ሊኖሩ ይችላሉ። የኢትዮጵያ መንግስትም በሰሜኑ ጦርነት በተለይ በትግራይ ጦርነት ወቅት ጋዜጠኞችን መሳሪያ ሲይዞ የሚሊታሪ ልብስ አስለብሶ ጦርነት አካባቢ እንዲዘግቡ ሲወስዳቸው ያየንበት ሁኔታ ነው ያለውና ያሉት ቁጥሮች በኢትዮጵያ ታሪክ ውስጥ
በዚህ መጠን ጋዜጠኛ የተሰደደበት፣ በዚህ መጠን ጋዜጠኛ እየታሰረበት ዘመን የለም። ጥፋቶች እንኳን ቢኖሩ በአግባብነት ባላቸው ህጎች መዳኘት፣ የዋስትና መብት መጠበቅ ነው የሚገባው እንጂ የሚሊተሪ ካምፕ ውስጥ እስኪታሰሩ ድረስ ጋዜጠኞች ታፍነው ያለ ፖሊስ መጥሪያ እና መያዣ ትዕዛዝ ታስረው እስኪወሰዱ ሰብአዊ መብታቸው እስኪጣስ ድረስ ማለት ነው የሆነበት ዘመን ይሄ ነው። አዎ አዲስ አበባ በጣም በመብራትም በመንገድም ተቀይራለች። ብዙ ቤቶች ፈርሰዋል፣ መንገዶች ሰፍተዋል፣ መንገዶች በኤሌክትሪክ ላይት ተብለጭልጨዋል፣ የውጭ መንግስታትም መስክረዋል ብለዋል አቶ ሰለሞን። የኢትዮጵያ ህዝብ ደግሞ እየተናገረ ያለው ከዚህ ተቃራኒ የሆነ ነው። የኑሮ ውድነቱ፣ የነዳጅ በየጊዜው ያለው ጭማሬ እና እያንዳንዱ የምግብና መሰረታዊ ሸቀጦች ላይ ያለው የዋጋ ጭማሬ ህዝቡን አማሮታል። በየቀኑ የምንሰማው ሁኔታ ነው። እኔም ኢትዮጵያ በነበርኩበት ሰዓት የማየው፣ ከዛም በኋላ አሁንም ደግሞ በብዙ የምንሰማው ጉዳይ ነው። አቶ ያሬድ፣ ድርጅቶ በተለይም የሰብአዊ መብቶች ላይ ነው የሚሰራው። በኢትዮጵያ በሰብአዊ መብት አያያዝ ረገድ የመብት ጥሰቱ እየተባባሰ መሄዱን የሀገር ውስጥም ዓለም አቀፍ የመብት ተሟጋች ድርጅቶች በየጊዜው ያሳስባሉ። ቅድም እርስዎም አንስተውታል። እናንተም በተደጋጋሚ የሰብአዊ መብት ጥሰት ይደርሳል ትላላችሁ። ተጠያቂዎች ላይ ደግሞ ምንም እርምጃ አልተወሰደም ስትሉ ቅሬታችሁንም ታሰማላችሁ እና የዚህ መፍትሄው ምንድን ነው ይላሉ? ከዛ በፊት አንድ ሁለት ነገሮች ከአቶ ሰለሞን በተነሱት ላይ መልስ ልስጥና የዚህ ከኮሪደር ልማቱን ጨምሮ በሸገር ከተማ ዙሪያ ብቻ እንኳን በኢትዮጵያ ሰብአዊ መብት ጉባኤ ሪፖርት ከ600,000 ሰዎች በላይ ያለምንም ተለዋጭ ማረፊያ መኖሪያ ሳይሰጣቸው ከነ ቤተሰቦቻቸው ተፈናቅለዋል። ከአዲስ አበባ ኮሪደር ልማት ጋር ተያይዞ ቤት የሚሰጣቸው ሰዎች ሊኖሩ ይችላሉ። ግን ብዙ በመንገድ ላይ ባሉ መተዳደሪያ ሱቆች ለፍተው ጥረው ኑሯቸውን መሰረት ያደረጉ በሚሊዮን የሚቆጠሩ ሰዎች የኑሮ ዋስትና እንዲያጡ ተደርገዋል። እና ትልቁ ችግር ግን ምንድነው? አንዱ ጥናት በአግባቡ ጥናት ላይ የተመሰረተ አይደለም። ሁለተኛ ተጠያቂነት፣ ቅድም እንደተነሳው ለበጀቱ ራሱ የአትጠይቁኝ ባይ ሹማምንት ያሉበት ሀገር ነው። ሶስተኛው ግን ሰው ተኮር አይደለም። የተባበሩት መንግስታት የሚሊኒየም ጎል ልማቶች ሁልጊዜ ሰው ተኮር መሆን አለባቸው ነው የሚለው። ኢትዮጵያ ውስጥ ግን አሁን ያሉት ልማቶች ሰው ተኮር ሳይሆኑ ገጽታ ተኮር ናቸው። የአገዛዝ ስርዓቱን ገጽታ፣ የከተማ ገጽታ፣ በዛ ውስጥ ሰዎች ይሰቃያሉ። ለምሳሌ በተባበሩት መንግስታት በዩኒሴፍ ሪፖርት እንኳን ወደ 9 ሚሊዮን የሚጠጉ ህጻናት በግጭቶች ምክንያት ትምህርት ቤቶቻቸው ፈርሶባቸዋል። መንግስት ትምህርት ቤት ስራ ላይ አላተኮረም። ከዛ ይልቅ አዲስ አበባን በሚያሽቆጠቁጡ መብራቶች ማስዋብ ላይ፣ ሪዞርቶች መስራት ላይ የሚያተኮረው። ያ ደግሞ ቱሪስት ለመሳብ ይመስላል። አገር ሰላም ደግሞ ቱሪስት አይመጣም። ቱሪስት የአዲስ አበባ መብራት ላይ አይመጣም። ቱሪስት ወደ ኢትዮጵያ የሚመጣው ላሊበላ ሊያይ፣ አክሱምን ሊያይ፣ ሶፍ ዑመር ዋሻ ሊያይ ነው። እነዚህ አካባቢዎች ደግሞ የጦር ቀጠናና ግጭት ያለባቸው ስለሆኑ ቱሪስቶች እንኳን ሊመጡ አይችሉም። ስለዚህ ትንሽ ከመሬት ላይ ካለው እውነታ በጣም የተለየ ምልከታ ነው የመንግስትን ፖሊሲ የሚደግፉ ሰዎች የሚያነሱት። አቶ ሰለሞንን ጨምሮ ጠቅላይ ሚኒስትሩ መሬት ላይ ብዙ ሰው ይሰቃያል፣ ይገረፋል፣ ይደበደባል። በየቀኑ ማአት የማሰቃየት ስራዎች በየመንደሩ ይካሄዳሉ። እሳቸው ተመስገን አንድም ሰው አሰቃይተን አናውቅም የሚል ሪፖርት ነው ለግምገማ ላይ ያወጡት። ለማንኛውም ኢትዮጵያ ውስጥ የሰብአዊ መብት ጥሰቱ ባለፉት ብዙ አመታቶች ታይቶ ከሚታወቀው በጣም በከፋ ሁኔታ ላይ ከቁጥጥር ውጭ የወጣ ይመስላል። ብዙ ጉልበተኞች ተፈጥረዋል በየቦታው የዜጎችን ሰብአዊ መብት የሚጥሱ። ብዙ አፈና የሚካሄደው ለምሳሌ ኦሮሚያ ክልል ውስጥ ነው። እዛ ክልል ውስጥ የታጠቁ ኃይሎች አሉ። ሌሎቹም ክልሎች ውስጥ ተመሳሳይ ችግሮች አሉ። ያንን እልባት የሚሰጥ የመንግስት አካል የለም። በመንግስት አካላት ደግሞ ለሚፈጸሙት የሰብአዊ መብት ጥሰቶችም ተጠያቂነት የለም። ስለዚህ የመጀመሪያው ነገር ግን ለዚህ ሁሉ ችግር መባባስ ዋናው የግጭቶቹ መበራከት ስለሆነ መንግስትም የፖለቲካ ጥያቄ ያላቸው ማናቸውም አካላት ለሰላምና ስልጡን ለሆነ የፖለቲካ ውይይት ራሳቸውን የማያዘጋጁ ከሆነ ኢትዮጵያ ውስጥ የሰብአዊ መብት ጥሰት አዙሪቱ እየጨመረ እየከረረ እየከፋ በአይነቱም በጥሰት ባህሪውም እየጠነከረ የሚመጣ ይመስለኛል። እሱን ነው እያሳየን ያለ ነው አሁን ያለው ሁኔታ። እንግዲህ ባለፉት ዓመታት በኢትዮጵያ በተካሄዱት ጦርነቶችና አሁንም በቀጠሉት ግጭቶች እንግዲህ ቁጥሩ በውል ያልታወቀ ሰው ሞቷል፣ ቆስሏል፣ ብዙዎችም ተፈናቅለዋል። ጦርነት በቆመበት በትግራይ አሁንም የሚያወዛግቡ ጉዳዮች አልጠፉም።
በኦሮሚያ የትጥቅ ትግል ውስጥ ከገቡ ኃይሎች ጋር መንግስት ዘመቻ ላይ ነው። እንግዲህ ግጭቶች ቆመው በኢትዮጵያ ዘላቂ ሰላም እንዲሰፍን መፍትሄ ማምጣት የሚቻለው እንዴት ነው? አቶ ተክለ ሚካኤል፣ የመጀመሪያው ያው ጸሎት ነው። በጸሎት በሱባኤ ነው። ከዛ ቀጥሎ ግን የመንግስት እውነተኛ የሆነ ሀቀኛ የሆነ ንግግር መፍጠር። አሁን ሀገራዊ ምክክር ኮሚሽኑ በራሱ ሁሉንም አጀንዳውን ኤቭሪቲንግ በራሱ ማዘጋጀት ሲገባው አብይ ቀርቦ የሽግግር መንግስት እና የምትሉትን ሀሳብ ተውት፣ እሱን አትችሉም ማለት ነው። መንግስት አንዴ ኮሚሽን ካቋቋመ በኋላ ያን ኮሚሽን ትቶት ፋንክሽን እንዲያደርግ እንዲንቀሳቀስ በራሱ መተው ነው ያለበት። ግን የሽግግር መንግስት ሀሳብ ውጭ የሚለውን ሀሳብ የሽግግር መንግስት አንዱ ሀሳብ ሲሆን ሰዎች የሚጠይቁት ተቃዋሚዎች ኃይል ነፍጥ ያነገቡ ቢሆንስ ለምሳሌ እንደ አጀንዳ የማይነሳበት ምክንያት ምንድን ነው? የህገ መንግስት ለውጥ ሊሆን ይችላል። እውነተኛ የሆነ ሀቀኛ የሆነ ተነሳሽነት ከመንግስት በኩል አብይ ወደ ዛሬ 7 ዓመት ሄዶ ፓርላማ ያቀረበውን ንግግር ከሼልፉ ላይ ካለ ማለት ነው አንስቶ አቧራውን አራግፎ እሱን አየት ቢያደርገው ህዝቡ እንዳለው አለቃችን ነው ብሏል። ተቃዋሚዎችን በመንግስት ውስጥ ብቻ ተካተው ሳይሆን መቃወም ኢትዮጵያ ውስጥ ኖርማል መሆን አለበት። አሁን ኢትዮጵያ ውስጥ በአመጽ በትጥቅ ትግል የምታምኚ ተቃዋሚ ሆኚ በሰላማዊ መንገድ የምታምኚ በመንግስት የምትታዩ በአንድ አይን ነው ፒሪየድ ማለት መንግስት ጉያ ውስጥ ገብተሽ ካልሰራሽ በስተቀር እንደ ጠላት ባንዳ ከውጭ ኃይሎች ጋር የምትሰሩ ኮስችን መንግስትን መጠየቅ ኮስችን ማድረግ እንደ ኃጢአት ነው የሚወሰደው በመንግስት ዘንድ። እዚህ ይሄ መቆም አለበት። መቃወም ኢትስ ኦኬ ኖርማል ነው። ሪፐብሊካንስ ዴሞክራት እኛ ሀገር እዚህ ሊበራል ኮንሰርቫቲቭ ይባላል። አንዱ የባህር በር ያስፈልገናል ቢል ሌላኛው አያስፈልገንም ቢል ኢትስ ኦኬ ኖርማል ነው። ጸረ ህዝብ አያሰኘውም፣ ጸረ ሀገር አያሰኘውም። ኢትዮጵያ ውስጥ ይሄ ሀቢት በመንግስት ሳይድ በተቃዋሚዎችም ሳይድ ደግሞ ሀሳብ አጀንዳ በደንብ መስጠት ሪሰርች እያደረጉ እየተዘጋጁ ምርምር እያደረጉ በጽሁፍ ማቅረብ ሀሳባቸውን እንድ በህዝቡም ዘንድ ደግሞ ሶሻል ሚዲያውን በደንብ አሁን ክፍት ሆኗል እና ኃላፊነት የተሰማቸው ሰራተኞች ያስፈልጉናል። ህዝቡም ያን መነጠል መለየት በሰላማዊ መንገድ ቢያልቁ ደስ ይለኛል። ሀገር ውስጥ ያለው ሁኔታ ግጭቶች ቆመው በኢትዮጵያ ዘላቂ ሰላም እንዲሰፍን ምንድነው መደረግ ያለበት? ጋዜጠኛ ሳሙኤል፣ በእኔ እይታ የችግሩ ሁሉ ምንጭ ፖለቲካው ነው ብዬ አስባለሁ። በፖለቲካ ልሂቃኑ መካከል ያሉ የሀሳብ ልዩነቶች ናቸው ህዝቡንም የከፋፈሉት፣ ለኢኮኖሚውም፣ ለፖለቲካውም፣ ለሰብአዊ መብት ጥሰቶችም ምክንያት የሆኑት ብዬ አምናለሁና በፖለቲከኞች መካከል በሀገር ውስጥ ባሉትም ውጭ ባሉትም በተቃዋሚ በትጥቅ ትግል ላይ ያሉትም ሰላማዊ ፖለቲካ ትግል የሚያምኑትም ማለት ነው ተሰብስበው እውነተኛ ንግግር ማድረግ አለባቸው ብዬ አስባለሁ። እንዲያውም ብሔራዊ ምክክር ኮሚሽኑ ከዛ በኋላ ቢመጣ የበለጠ ውጤታማ ይሆናል ብዬ አስባለሁ። አሁን በህዝቦች መካከል ያሉ ጥያቄዎች ነው አጀንዳ እየተሰበሰበ እንወያይባቸው የተባለው። በኢትዮጵያ ታሪክ ውስጥ ህዝቦች ተጣልተው አያውቁም። ፖለቲከኞች ናቸው ጸባቸውን ወደ ህዝቡ የሚወስዱትና ፍጹም ዋስትና ያለው በቅልብ የተመሰረተ በፖለቲከኞች ሁሉ ተሰብስበው አሁን የሽግግር መንግስት፣ የብሔራዊ ምክክር ኮሚሽን፣ ከዚህ በፊትም የእርቀ ሰላም ኮሚሽን እና የድንበር የሚባሉ እንዲሁ ፌል ያደረጉ ኮሚሽኖች ነበሩ። በብሔራዊ ምክክር ኮሚሽኑም ጥርጣሬዎች አሉኝ፣ ምክንያቱም የማይቀበሏቸው ወገኖች ስላሉ ማለት ነው። ስለዚህ በእኔ እይታ በፖለቲከኞች መካከል ንግግር መደረግ አለበት የሚል እምነት አለኝ። ይህም ደግሞ ገዢው ፓርቲ ነው ኢኒሺዬቲቭን መውሰድ ያለበት እላለሁ። አቶ ሶሎሞን የእርስዎን አስተያየት ደግሞ እንስማ። ቅድም አቶ ያሬድ ያነሱት በተለይ የኮሪደር ልማት ጉዳይ ሰው ተኮር አይደለም ብለው ያነሱት ላይ ምናልባት ለምሳሌ በዩኒቲ ፓርክ ብቻ ምን ያህል ቱሪስት መጥቶ እንደሚጎበኙ ምናልባት ዳታ ሪፈር ያደረጉ በጣም ደስተኛና ሁለተኛ አሁን የኮሪደር ልማት ሁሉ ነገሮች ያካተተ ነው። ለምሳሌ የቱሪስት ስፍራዎች አሉ፣ ሚኒ ማርኬቶች አሉ፣ ሪዞርቶች አሉ። ከዚህ ጋር ደግሞ የስራ ፈጠራ አለው። ከሁሉም በላይ ግን የኢትዮጵያ አንድነትን የኢትዮጵያን የጋራ ትርክትን ሊያንጸባርቁ የሚችሉ እያንዳንዱ በኢትዮጵያ ውስጥ ያለ ሀብቶች የማዛወጡበት በአካተመች የተሰራ ነው። ቅድም ቱሪስቶች አዲስ አበባ አይመጡም ብሎ ያነሱት ላይ ለምሳሌ በእንትን ደረጃም ቢሆን እንኳን በተፈጥሮ ደረጃም በርትሻ የተሰሩ ምድሮች ቢሆኑ እንኳን ሶፍ ዑመር ያካትታል፣ የአክሱም አለ። እያንዳንዱ በኢትዮጵያ ውስጥ ያለው ተፈጥሮ ሀብቶቹ ያካተተበት የሰራበት ለምሳሌ አድዋ ሙዚየም ሄዶ ማየት በጣም አስፈላጊ ብዬ ስለማስብ ነው። መፍትሄዎቹ ይሻለ ተብሎ የሚያደርገው አንደኛ ኢትዮጵያዊነት ማስቀደም ነው። ከምንም ብለን የለም። ኢትዮጵያዊነት ማስቀደም ማለት አንዳንድ ሰዎች ገዢ ፓርቲ ስለሚቃወም ብቻ ከውጭ ተራዳ የሚሰራ ኃይል አለ። ስለዚህ ያኔ ኢትዮጵያ ከምንም መስፈርት ኢትዮጵያ ከማንም ጋር አለመወርና
ኢትዮጵያን እንወዱ ከሆነ በቅንነት በፖለቲካ ቦርድ በመሪ ለተመሰረተ ሀሳብ ማቅረብ አለብኝ ያስባል። ሌላ አንድነትን ሊያጠናክሩ የሚችሉ ስራዎች ላይ መስራት አስፈላጊ። ይሄ ማለት ምንድነው? በተለይ ኢትዮጵያ ውስጥ የተለያዩ ታሪኮች ይችላሉ። ከመንግስት ግንባታ ጋር ተያይዞ ከመንግስት ግንባታ ጋር ተያይዞ ብዙ ችግሮች ይወጣሉ። መጥፎ ታሪኮችም ይወጣሉ። ነገር ግን በጣም የተሻለ ታሪክ ያለን የአድዋ ድል፣ የከረመራ ድል አብረን የተዋደቅንበት ኢትዮጵያ እንደ ኢትዮጵያ አብረው ዋጋ ከፈለ ኢትዮጵያ ያደረሱበት እንላል። ስለዚህ እነዚህ ነገሮችን የጋራ ትርክትን ሊያንጸባርቁ የሚችሉ አጥንክሮ መሳመቻ ያለበት አሁን የተጀመረ ስራዎች በጣም የሚያኮሩ ስለሆነ በዛ ላይ በጥንካሬ አጠናክሮ መስራት አስፈላጊ ነው። አሁን ከሁሉም የተለየ ጥሩ ስራዎች ተሰሩበት የተቋም ግንባታ፣ የሲቲ ተቋማት፣ የዲሞክራሲ ተቋማት ለምሳሌ ምርጫ ቦርድ በፈለገ ጊዜ ተቋም ፓርቲ ገዢ ፓርቲን ጠርቶ የማያጠናቅቅበት ያለበት። ስለዚህ እነዚህ ተቋሞችን ማጠናከር፣ የመከላከያ ሰራዊት የጸጥታ ተቋማቶችን ማጠናከር ኢትዮጵያን በሚያንጸባርቁ መልኩ ማለት። ስለዚህ እነዚህ አጠናክረን የምንሰራ ከሆነ የተሻለች ኢትዮጵያ ያደገች ኢትዮጵያ ከምንም በላይ ሁሉን ኢትዮጵያ እኩል የምታፈናገ ኢትዮጵያ መፍጠር ይቻላል የሚል ሀሳብ ግን ከምንም በላይ ግን እያንዳንዱ ውጭም ያለ ውስጥም ያለ ኢትዮጵያን አስቀድሞ ለኢትዮጵያ አሁን ያለው ለውጥ ማገዝ መረባረብ። ሁለተኛ አሁን ያለው ችግር እዛም ያለው ግጭት ዛሬ ፋብሪካ የተደረገው እንዳልሆነ አስበን ለጋራ ዓላማ ለጋራ አንድነት መታገል አለብን የሚል ሀሳብ አለኝ። የመጨረሻውን እድል ለአቶ ያሬድ እሰጣለሁ። እኔ የኢትዮጵያ ችግር መፈታት ካለበት ለብዙ ዓመታት እየተወሳሰበ እየተደራረበ ስለመጣ በአንድ አካል መፍትሄ ፈላጊነት በአንድ አካል የሁሉ ነገር ተቆጣጣሪ በመሆን የሚፈታ አይደለም። ሁሉም ኢትዮጵያዊ ሁሉም የተደራጀ በትጥቅም የተደራጁ ይሁኑ በሰላማዊ መንገድም ተደራጅተው የሚታገሉ የሲቪክ ማህበራት፣ የሃይማኖት ማህበራት ሁሉም እኩል ድርሻ ነው ያላቸው። መንግስት መፍትሄውም ጽድቁም ምኑም በእኔ መንገድ ብቻ ነው ብሎ የሚቀጥል ከሆነ የኢትዮጵያ ችግር ሳይፈታ አዳዲስ ችግሮች ይወልዳል። ስለዚህ ለዚህ የሚያዋጣው ቅድም እንደተባለው በጣም በቅን ልቦና የተመሰረተ ግን እውነተኛ የሆነ ንግግር ያስፈልጋል። በእኔ ስር እኔ በማስቀምጠው መስፈርት ተለመዝናችሁ ተለክታችሁ እናውራ የሚባል ሲሆን የመደራደሪያ ሀሳቡን ሁሉ መንግስት እኔ ነኝ የምቆጣጠረው ሲል ልክ በብሔራዊ ምክክር መድረኩ ላይ የታየውም ችግር እሱ ይመስለኛል። ብዙ የፖለቲካ ኃይሎች ቅሬታቸውን አሳይተው የወጡት ቅድም ተክለ ሚካኤል ያነሳው ነገር ጠቅላይ ሚኒስትሩ የዚህን ኮሚሽን መዳረሻ ማስቀመጣቸው ራሱ በቃ ግልጽ የሆነ ጣልቃ ገብነት ነው። እኔ ነኝ የመፍትሄው መንገድ እንደማለት ነው። ስለዚህ ጄኒውን የሆነ ውይይት ለሰላም በር መክፈት እድል መስጠት እና ለሁሉም ኢትዮጵያዊ ድምጽ ላለው ኢትዮጵያዊ ሁሉ እኩል ቦታ ሰጥቶ መነጋገር ያስፈልጋል። ካለበለዚያ በልህ ያውጭ ሀገር እዚህ ደረጃ ደርሳለች። የትግራይ ውድመት የፖለቲከኞች ልህ ውጤት ነው። ሌላውም ኦሮሚያም አማራም ክልል ያለው ፖለቲከኞች የገቡበት እልህ ነው። ዜጎችን ደግሞ በማንነት አነጣጥሮ ሲገደሉ፣ ሲታሰሩ፣ ሲሰቃዩ ዝም ማለት ይሄ ሁሉ እነዚህን አደጋዎች አወሳስቦብናል። ስለዚህ አሁንም ውይይት እና በቅን መንፈስ መንግስት በብዙ ደረጃ ወደታች ወርዶ ካስፈለገ እስከ ሽግግር መንግስትም የሚያደርስ ውይይት ሊሆን ይችላል። ግን ለሁሉም መፍትሄ ለሚያመጡ መንገዶች ሁሉ በቅን ልቦና በርን ልቦናን መክፈት ያስፈልጋል። ካለበለዚያ ግን ከገባንበት አስቸጋሪ ሁኔታ ሊበቀላሉ አንወጣም። አቶ ያሬድ ኃይለማርያም የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር፣ አቶ ሰሎሞን ተፈራ የፖለቲካ ሳይንስ ምሁር፣ አቶ ተክለ ሚካኤል አበበ የህግ ባለሙያ እንዲሁም ጋዜጠኛ ሳሙኤል አሰፋ በውይይቱ ሀሳቦቻችሁን ስላካፈላችሁን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ። እናመሰግናለን።